ንስሐ አባቱ ፊት ቀርቦ እገሌ ገፋፍቶኝ እንዲሰራው የሚል ሰው አለ። ይሄ ክስ ነው እንጂ ንስሐ አይደለም። ሰዎችን እንድንከስ እግዚአብሔር ላይ እንድናማርር ፈቃድ የለንም። እንደ ሔዋን እንግዳውን ቤት ሲመጣ ሳምንት ሁለት ሳምንት ሲመጣ ታስተናግደዋል። እንደምንም ወር ሁለት ወር ሲሆን ያው ታስተናግደዋል። ግን ቻል አድርገህ ነው 3 ወር 4 ወር ሲሆን እንዲያው እኮ የዲያብሎስ ነገር እኮ ተነግሮ አያልቅም። እሱም ስንናገርበት ደስ አይለውም፣ እኛም መናገር ነው ያለብን። የዲያብሎስ ደግሞ ምንድነው የሚያደርገው? ለምሳሌ ጸልዮ ወደው ፈቅደው ደሃ የሚሆኑትን መነኮሳት በየገዳሞቻቸው ጎብኟቸው። እንደኛ መማር እየቻሉ እግዚአብሔርን መርጠው በሙሉ ጊዜ ያልተማሩ በጸሎት ብዙ ጊዜ ላይ በጣም ብዙ ሰው በቃ የመጨረሻ በመንፈሳዊ ህይወት ምኞቱ ምንድነው ተብሎ ቢጠየቅ እግዚአብሔርን ማየት ነው አይደል? ማየት ትፈልጋላችሁ አትፈልጉ? አይዟችሁ አላሳያችሁ ግን ማየት ምጥ ምን ያህል እንደሚሰማ ሐኪሞችን ጠይቋቸው። እሺ ምጥ ቀላል ሰው የምጥን ከባድነት ቢያውቅ የእናቱ መከራና የሚስቱ መከራ ይገባዋል። በእውነቱ ማለት ቤተ መቅደስ መግባት እየፈለገ ቅዳሴ ማስቀደስ እየፈለገ አብሮት የሚያማጣው ሰው እያጣ ቤቱ እንደሚተኛ ታውቃላችሁ። አሁን እንኳን ከኛ መካከል ሰፈራቸው ራቅ ብሎ ግን ቅዱስ ገብርኤል አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን በዚህ በጣም ይታወቃሉ። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ። መቼ ነው የምትበሩት እናንተ ኦርቶዶክሳውያን? መቼ ነው ያደረገላችሁን የምትነግሩት? መቼ ነው ከጫት ቤት አንዳንዶችን የምታወጡት? መቼ ነው አንዳንዶችን ዓለሙ እንደምታዩት በጣም ተለዋዋጭ ነው ይባላል፣ በጣም ፈጣን ነው ይባላል። ይሄ ንግግር አልሰለቻችሁ? ለሚፈጥነው ዓለም እስከ መቼ ነው እኛ ፈጣን ነው እያለን የምናወራለት? እኛ መፍጠን አቃተን። አንድ ዜናው ላይ ያለ ታሪክ አለ። መነኩሴ ነውና ሰይጣን በጣም በብዙ ፈተና ሊፈትነው ሞከረ፣ ነገር ግን አላሸነፈው። መጨረሻ ላይ ምን አለው ይባላል? አሁን የሰሞን ስለ እመቤታችን የሚነገርበት ወቅት ነው። የእመቤታችን ረፍቷ፣ የእመቤታችን ሞት እኛ በመሰረቱ ተነሳች። አሁን አንዳንዴ አብዛኞቻችን በደላችንን እግዚአብሔር የማያውቀው ይመስለናል። እንደሚያውቀው ግን የኛን በደል ራሳችን አናውቀው። እውነት የራሳችንን በደል ለማየት አይነ ልቦናችንን ያብራልን። ብዙዎቻችን በመሰረቱ ኃጢአትን የምንሰራባቸው ምክንያቶች አንደኛው እግዚአብሔር የማያይ ስለሚመስልን እና እግዚአብሔር በጣም ረቂቅ የሆነውን ደግሞ ቸርነቱን የምታውቁት እንዲሁም ክርስቲያን ሆነንም ጭምር ራሱ አንዳንዶቻችን መውጣት የሚያምረን ሰዎች አለን፣ ፈተናው ከመብዛቱ የተነሳ ማለት ነው። እኔ ይሄንን ሁሉ ከምጨነቅ ህይወቱን ቀዝቀዝ ባረገው እኮ ይሻላል የሚል ሰው